እነሆ የሰው ልጆች የቴክኖሎጂ ውጤቶች በሙሉ ይከስማሉ። የሰው ልጆች መጽሐፍ ቅዱስ እኮ የእግዚአብሔር ቃል እንጂ የታሪክ መጽሐፍ አይደለም። ስለዚህ ሁሉም ቃል ይፈጸም ዘንድ ግድ ነው። እነሆ በጣም በቅርብ ወር ውስጥ የሰው ልጆች ፈጠራ ውጤት የሆኑ የኢንተርኔት፣ የኮምፒውተር፣ የስልክ፣ የቴሌቪዥን፣ የመብራት፣ የትራንስፖርት መጓጓዣዎች ይጠፋሉ። በርካታ ከተሞች ይጠፋሉ። ስደት ወደ ኢትዮጵያ ይሆናል። መራራ እውነት ቢኖር ጦርነቱ እየተካሄደ ያለው በኢትዮጵያውያንና ከሰማይ ከወደቁት ወገኖች ከሆኑ በአማልክቶቹ መካከል ነው። እንዴት ቢሉ ዓለም በሰባት ሰዎችና ሰባቱ ሰዎች በመሰረቱት በስርዓተ መንግስት የሲቪል ማህበራት በሰባቱ የዓለማት ማዕከላውያን ስርዓት ማለትም የፖለቲካ ስርዓት፣ የኢኮኖሚ ስርዓት፣ የፋይናንስ ስርዓት፣ የመረጃ ስርዓት፣ የመገናኛ ስርዓት፣ የእምነት ስርዓት፣ የሚዲያ ስርዓት በኩል አውሬው ዓለምን ተቆጣጥሯል። እነሆ ይህ ሁሉ ውጤት በቅጽበት በዜሮ ይጣፋል። ወዳጄ፣ ከፀሐይ በታች ከኢትዮጵያ ትንሣኤ በቀር ሌላው ከንቱ ነው። አዎ፣ ከልጅነት እስከ እውቀት ነገርን በልቤ ስጠብቀው ነበር። ጌታ ግን ይሄ በሰዎች ዘንድ የተናቀውን ልጁን እንደምን አከበረው? አዎ፣ አሁን ያለው የሰው ልጆች ስራ ሁሉ የኢንተርኔት፣ የኮምፒውተር፣ የቴሌቪዥን፣ የስልክ፣ የትራንስፖርት መጓጓዣዎች፣ ፋብሪካዎች፣ የመገበያያ ወረት፣ ስርዓተ መንግስቱ፣ ሁሉም ነገር በቅጽበት ይቀየራል፣ ይጠፋሉ። በኢትዮጵያ ሰማይ ስር ግን ከትንሣኤ ተራራዎች ውስጥ የሚወጡ ከዚህ በፊት ያልተሰሩ፣ ያልነበሩ፣ ወደፊትም የማይሰሩ ቴክኖሎጂዎች፣ የወታደራዊ መሳሪያዎች በአይነታቸው ልዩ የሆኑ ለመጓጓዣነት የሚያገለግሉ ይወጣሉ። የላሊበላና የአክሱም አይነት በዓለም ላይ ባልተሰሩና ባልታዩ ከሰዎች ስልጣኔ በላይ የሆኑ የምድር ውስጥ ከተሞች ይገለጣሉ። የአማልክቱ ተላላኪዎች ግን በፊልም መልክ ቢሰሩትም ሊገለጥ ካለው የጥፍር ቆሻሻ ያህል ነው። የሰው ልጆች ነገሮች ከተቀመጠላቸው የጊዜ ልኬት በላይ በ8 እጥፍ እየሆኑ ነው። ይሄ መቼ ይሆናል ቢሉ ብሔርንና ቋንቋን የመደብ ስርዓት አድርጎ የነገሰው አውሬው ከተሰጠው የ42 ወር ስልጣን የመጨረሻው መንፈቅ 6 ወር ውስጥ ነው። የአውሬው የ42 ወር ስልጣን መቼ ነው? እንዴት ይታወቃል ቢሉ እግዚአብሔር መላእክቱን ሰባቱን ማህተብ ይፈቱ ዘንድ እንዳዘዛቸው ዮሐንስ በራእይ መጽሐፉ ላይ የጻፈውን አንብብ። በሌላ ቪዲዮ እንገናኛለን። አውሬው ግን በሰዎች ፍቅር የተነሳ በምርጫ በኢትዮጵያ በቤተ እምነታቱና በቤተ መንግስቱ ዙፋን ላይ ሰኔ 14 2013 ዓ.ም ነግሷል። 42 ወር ማለት 3 ዓመት ከ5 ወር ነው እና የቀረውን ጊዜ አድማጭ ይቁጠር። ጊዜው አልቋል፣ ቀኑ ቀርቧልና መዓት በብዙዎች ላይ ነው። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እንቢ ብትሉ ብታመፁ ግን ሰይፍ ይበላችኋል። እነሆ ጥንታዊ መንፈሳዊ ስርዓት ንጉሳዊውን፣ ሃይማኖታዊውን፣ ዘመናዊውን የባዕድ እውቀታውያን ስርዓት ገርስሶ ጥሎ ዳግም በኢትዮጵያ ዙፋን ላይ ይነግሳል። እናት ሀገር ቅድስት ኢትዮጵያ ሆይ እናይሽ ዘንድ